አርበኛ ምሬ ወዳጆ ከኔ የተሻለ ጄኔራል ተፈራ ማሞ ዋና አዛዥ ሆን እኔ የሱ ምክትል ሆናለሁ በሚል በምርጫ ያሸነፈውን የዋና ጦር አዛዥነት በቅን አማራዊ ልብ መስጠቱም ምክትል መሆኑም ተነግሯል። በባህር ዳር የአገዛዙ ወታደሮች በጥምቀት በዓል ሊያከብሩ በወጡም ምዕመናን ላይ ተኩስ ከፈቱ። ዘመነ ካሴ የሚል ድምጽ በሚያሰሙ ወጣቶች ላይ በተከፈተው የተኩስ ርምታ ከተማዋ በጥይት ተደብላልቃለች። ዝርዝር መረጃ ይዘንበታል። ደመቀ ዘውዱም ጌታቸው ረዳ የወልቃይት አስተዳደር ይፈርሳል ማለቱን ተከትሎ ኮሎኔል ደመቀ ዘውዱም ለጌታቸው ረዳና ለአብይ አህመድ ማስጠንቀቂያም ሰጥተዋል። ዝርዝር እናስደምጣችኋለን። በቀጥታ ከጥምቀት ጋር በተያዙ ወዳገኟቸው አበይትና ሰበር ዜናዎች አልፋለሁ። በዛሬው ዕለት በጥምቀት ዕለት ማለት ነው ባህር ዳር ቀበሌ 14 በተኩስ እየተናጠሙ አለ። የጎርድማ ቅዱስ ገብርኤልን እየሸኘ ባለ ህዝብ ላይ የተኩስ ሩምታም ተከፍቶበታል። ህዝቡ ታቦቱን ትቶ ወደ ቤቱም እንደገባ ነው የተገለጸው። ከባህር ዳር የደረሰን መረጃ እንዲህ ይላል፣ እንደሚከተለው አነበዋለሁ እንደወረደ። በሁሉም የባህር ዳር ከተማ ታቦት በሚሸኝበት ወጣቱም በቡድን እየሆነ በልዩ ሁኔታ የአርበኛ ዘመነ ካሴን ስም እያነሳ እየጨፈረ ነው። ባንዳው አድማ ብተናና ፖሊስ ሲቪልና ሬንጀር እየለበሱም እየተራወጡ ጭፈራውን ለማስቆም ቢሞክሩም አልቻሉም። በተደጋጋሚ ታቦት የሚያጅበው ምዕመን በሚያውክ መልኩ በድብደባ እየበተኑ ታቦቱን እርቃኑን እያስቀሩት ነው። በተለይም አኮቴት አደባባይ ላይ ድብደባው የባሰበት ህዝብ በጩኸት ድብልቅልቁን ቢያወጣውም ድብደባው ባለመቆሙ ወጣቱ በቀጥታ በወታደሩ ላይ ባገኘው ነገር ሁሉም እርምጃ መውሰዱንም ቀጥሏል። ገረድ ወታደርም አካባቢውን በተኩስ መናጠም ጀምሯል። ህዝቡ ወደ ቤቱ መሮጥም ጀመረ። ታቦቱ ቆሞ ዲያቆናት የደውል ድምፅ ይዘው በመግባት ተኩሱም ቆሞ ነበር። የሮጠው ህዝብ ወደ ታቦቱም አልተመለሰም። በርካታ ህዝብ ታፍሶ ወደ እስር ቤት እየተደበደበም ገብቷል። ወታደሩ ፎጣና ጋቢ በመልበስ መሳሪያውን በመሸፈን እየተሽለከለከም ታይቷል። ይህም አዘናግተው ወጣቱ ላይ ሊተኩሱ ነው ሲሉም የአይን ማኞች ገልጸዋል። በርካታ ጆሮ ጠቢዎችም ከህዝቡ ጋርም ተቀላቅለዋል። ይህ መረጃ የደረሰን 9 ሰዓት ሲል ከባህር ዳር ካሉ ምንጮቻችን ነው። በዚህ መሰረት በባህር ዳር ሲደረግ የነበረው የጥምቀት በዓል በበርካታ ቦታዎች ላይ በተኩስ ሲናጥ እንደነበረም ከቦታው አረጋግጠናል። አገዛዙ የአርበኛ ዘመነ ካሴን ስም በከፍታ ሲጠሩ በነበሩ ወጣቶች ላይ በጀመረው ተኩስ ነው ጉዳዩ ተስፋፍቶ በርካታ ወጣቶች ወደ እስር ቤት፣ በርካቶች ደግሞ መቁሰል አደጋም የደረሰባቸው ተብሏል። አሁንም ግርግሩ የቀጠለ ሲሆን ከመሸም አገዛዙ በርካታ ቦታዎች ላይ ወጣቶችን እያፈሰ መሆኑም ተረጋግጧል። ከዚህ በተጨማሪም በአዲስ አበባም እንዲሁ የአገዛዙ ሰራዊት ወታደሮች ወጣቶችን እያፈሱ እንዲሁም ደግሞ ስልክ እየበረበሩ መሆናቸውም ተገልጿል። ከዚህ በተጨማሪ በትላንትናው ዕለት በኮየ ፈጬም የደረሰ አሳዛኝ አደጋም ነበረ። በትላንትናው ዕለት ጥር 10 ቀን 2018 ዓ.ም በሸገር ከተማ ኮየ ፈጬ ክፍለ ከተማ በሚገኘው የደብረ ፀሐይ መድኃኔዓለም ቤተክርስቲያን ምዕመናን ታቦተ ሕጉን አጅበው ወደ ባህር ጥምቀት በማቅናት ላይ ያሉ በሚጓዙበት ሰረገላና በኤሌክትሪክ መስመር መካከል በተፈጠረ ንክኪ የአራት ሰዎች ሕይወት ወዲያውኑም አልፏል። ለሟች ቤተሰቦች መጽናናቱን እንመኛለን። በባህር ዳር ጉዳይ ተጨማሪ መረጃዎች ሲደርሱን ይዘን የምንመለስ ይሆናል። ወደ ጦር ግንባር መረጃዎች አልፋለሁ። ጎንደር ላይ እናተኩራለን። የደስታ መግለጫ ኦፕሬሽን ጣቁሳ ወረዳ ቻችና አልዋ ቀበሌም የብልጽግና ጥምር ጦር በከበባ ሲወቀጥ አደረ ተባለ። በአፋብን ጎንደር ጠቅላይ ግዛት እዝ በገኝ ምድር ክፍለ ጦር ናዶ ብርጌድ ተወርዋሪዎች ከበባ ውስጥ የገባው ኃይል ለጊዜው ቁጥሩ ያልታወቀ የብልጽግና ኃይል ከምሽጉ ውስጥ ጭቃ መሆኑ ተነገረ። በአማራ ፋኖ አንድነት የተደሰቱት አናብስቶቹም የአንድነቱን የመጀመሪያ ጉዞ በጎንደር ሀብለው ጀምረውታል። ውጊያው በበላይነት የመራው የናዶ ብርጌድ ዘመቻ መሪ ወጣቱ ተወርዋሪም ነብር አርበኛ አወቀም የደስታ መግለጫ ዘመቻውን በብቃት መርቶታል ነው የተባለው። ከዚህ የፋኖ አንድነት ጋር በተያዘም ለሚዲያችን አንድ አዲስ መረጃ ደርሶታል። በትላንትናው ዕለት በነበረው ዘገባችን አርበኛ ደረጀ በላይ ከኔ የተሻለ ሌላ ሰው ይገባዋል ብሎ ስልጣኑን አሳልፎ መስጠቱ በአማራ ልባዊና ፍቅር አሳልፎ መስጠቱን መዘገባችን ይታወሳል። አሁን ደግሞ አዲስ መረጃ ተሰምቷል። ከዚሁ ጋር በተያዘ አርበኛ ምሬ ወዳጆ ጄኔራል ተፈራ ያለ እኔ መሪ አልሆንም
አልችልም፣ የኔም ቦታ ለሱ ስጡት፣ እኔም ከስር ሆኜ በምክትልነት እመራለሁ ሲል አርበኛ ምሬ ወዳጆም በአፋብን ውስጥ ተሰጥቶት የነበረውን ዋና ወታደራዊ አዛዥነት ለብርጋዴር ጀነራል ተፈራ ማሞ አሳልፎ በመስጠት ምክትል ወታደራዊ አዛዥ ሆኜ እሰራለሁ ማለቱም አሁን መረጃው ደርሶናል። ከዚህ ጋር በተያያዘ አርበኛ ምሬ ወዳጆም ምንም እንኳን ከበቂ በላይ አቅሙና ወታደራዊ ብቃቱ ቢኖረውም ነገር ግን ጀነራሉ ከኔ የተሻለ በወታደራዊ ስራው ላይ እጅግ በርካታ ዓመታትን አሳልፈዋል። ጀነራሉ የተሻለ ልምድ ያላቸው እሳቸው ዋና ወታደራዊ አዛዥነት ቦታውን ያዙ፣ እኔ ደግሞ ምክትላቸው ሆኜ እሰራለሁ ማለቱን የደረሰን መረጃም ያሳያል። ምሬ ወዳጁ እንዲህ ብሎ ቦታውን ማስረከቡን የደረሰን መረጃ ተጨባጭ መረጃ ያሳያል። ቀዳሚ ወዳደረግኩት ዘገባ አልፋለሁ። ኮሎኔል ደመቀ ዘውዱ ለአብይ አህመድ መንግስት ማስጠንቀቂያ ሰጡ። የተከዜ ዘብ በተጠንቀቅ ቆመ። የወልቃይት አስተዳደር ይፈርሳል መባሉን ተከትሎም ኮሎኔሉ ከባድ ቁጣን የቀሰቀሰ መግለጫ ሰጥተዋል። አብይ አህመድ ወደ ህወሓት መጠጋታቸውም ተነግሯል። ጌታቸው ረዳ ከትላንት ወዲያም ለሪፖርተር ጋዜጣ የወልቃይት አስተዳደር ይፈርሳል ሲሉም መናገራቸው ይታወሳል። ለጌታቸው ንግግር የወልቃይት አስተዳደርም ምላሽ ሰጥቷል። ጌታቸው ረዳ እንደሚታወቀው የጠቅላይ ሚኒስትሩ የአብይ አህመድ አማካሪ እንደሆኑም አይዘነጋም። ይህ ማለት የእሳቸው አማካሪ ናቸው፣ የእሳቸው ጆሮና ምላስ ናቸው እንደማለት ነው። በዚህም መሰረት አብይ አህመድ የወልቃይትን አስተዳደር ለማፍረስ መወሰኑም ተነግሯል። የወልቃይት ጠገዴ አስተዳደር የራሱ የተከዜ ዘብ የተባለም እስከ አፍንጫ የታጠቀ ጦር እንዳለውም ይታወቃል። በዚህ አካባቢ እሳት ከተጫረም ከባድ ቀውስ እንደሚፈጠር ሳይታለም የተፈታ ነው። ታዲያ የአብይ አህመድ ቡድን የጎንደር የወልቃይት አስተዳደር ይፈርሳል ማለቱን ተከትሎም ኮሎኔሉ ቁጣን የቀላቀለ መግለጫ በዛሬው ዕለት በጥምቀት በዓል ላይ ሰጥተዋል። የህወሓት መንገድን መከተል የበለጠ ጥፋት ያስከትላል ሲሉም ኮሎኔል ደመቀ ዘውዱ ለአብይ አህመድ ማስጠንቀቂያም ሰጡ። የጥምቀት በዓል በወልቃይት ዞን በተከዜ ወንዝ ዳርቻም ተከብሯል። በዚህ ክብረ በዓል ላይ ኮሎኔል ደመቀ ዘውዱ ተገኝተው ንግግር ያደረጉ ሲሆን ማሳሰቢያና ማስጠንቀቂያ ያዘለ መልእክቶችን አስተላልፈዋል። ያለፉት 27 የህወሓት የስልጣን ዘመን የቅኝ ግዛት ነበሩ ሲሉም ገልጸዋል። በህወሓት የአስተዳደር ወቅት የወልቃይት ህዝብ ሃይማኖታዊ በዓሉን በፈለገው ቋንቋና ባህል እንዳያከብር ነጻነት ተነፍጎት ቆይቶ ነበር ሲሉም አስታውሰዋል። አንድ በመሆናችንና በመተባበራችን ነጻነታችንን አውጀን አማራዊ ማንነታችንን አስከብረን በፈለግነው ቋንቋ አለባበስና ባህል የአደባባይ በዓል ለማክበር በቅተናል ሲሉም ገልጸዋል። የወልቃይት ጠገዴ ህዝብ አማራዊ ማንነቱ በህግ አግባብ ለማጽናት እየሰራ ነው ሲሉም ቀጥለው ዛሬም እንደ ትላንቱ አንድነታችንን አጠናክረን ልንቀጥል ይገባል ብለዋል። የወልቃይት ጠገዴ ህዝብ እውነትን ይዞ እየታገለ ያለ ህዝብ በመሆኑ ፍትህ ወዳድ ኢትዮጵያውያን የዓለም ህዝብም እውነታውን እየተረዱ ለነጻነት ለአማራዊ ማንነታችን ስንል የከፈልነውን የማይካድራ የጅምላ ጭፍጨፋም ይታወቃል ብለዋል። በዚህም በቅርቡ በኢትዮጵያ የአሜሪካ አምባሳደር አርቪንግ ማሲንጋ በቦታው በመገኘት ያደረጉትን ውይይትም ማሳያ ነው ብለዋል። አያይዞም የአማራና የትግራይ ህዝብ በኢትዮጵያ ታሪክ ክፉንም ደጉንም አብሮ ያሳለፈ ወንድማማች ህዝብ ነው ብለዋል። በአብሮነት ለመኖር ከኛ ከወንድሞቻችሁ ጋር በመነጋገር በመወያየት እንጂ የህወሓትን መንገድ መከተል የበለጠ ጥፋት ያመጣል ሲሉም ገልጸዋል። የአቶ ጌታቸው ረዳንና የጀሌዎቻቸውን የአብይ አህመድ ቡድንንም ገስጸዋል። የወልቃይት ጠገዴ ህዝብ ጎንደሬ አማራነቴን አትቀሙኛል እንጂ ከትግራይ ህዝብ ጋር አብረን አንኖርም አላለም ሲሉም ተናግረዋል። ጥምቀትን በተከዜ ወንዝ ዳርቻ ማክበራችን እንቀጥላለን፣ አስተዳደራችንንም አጠናክረን ነጻነታችንን በህግ አግባብ እናጸናለን፣ የሚጠናከር እንጂ የሚፈርስ አስተዳደር የለም ብለዋል። አንዳንድ አካላት ለፖለቲካ ፍጆታ ሲሉም የሚያናፍሱትን የተለመደ የአሉባልታ ወሬም ልናዳምጥ አይገባም ሲሉም የጌታቸው ረዳን ንግግር አታዳምጡ ሲሉም ተናግረዋል። የጌታቸው ረዳ ንግግር ግን የጠቅላይ ሚኒስትሩ ንግግር ነው። ታዲያ የወልቃይት ዘብ በተጠንቀቅ እንደሚቆምም ኮሎኔሉ አሳውቀዋል። ኮሎኔሉ ከዚህ ቀደም ከፌዴራል መንግስቱ ጋር እንደሚቆሙ የተናገሩት ንግግር አሁን ላይ አልበጃቸውም። ስለዚህ ከፋኖ ጋር መወገንም አማራጭ የሌለው ምርጫ መሆኑንም መገንዘብ ይገባቸዋል።